ወደዚህ ሳይት ገብታችሁ ለምታዳምጡኝ ሁሉ በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ ከጌታ ቃል የማካፈላችሁ መጋቢ ጳውሎስ ጉልላት እባላለሁ። እግዚአብሔር አምላካችንን የተባረከ ይሁን። ሁላችንን በሰላም ጠብቆን በዚህ ሰዓት ስላገናኘን ዛሬ ላካፍላችሁ የወደድኩት ሐሳብ እግዚአብሔር እኛ ባልጠበቅነውና በራሱ ሰዓት ወደኛ እንደሚመጣ ነው። ለዚህ እንደ ምሳሌ ጥቂት ሐሳቦችን ከብሉይ ኪዳን አነሳና ወደ አዲስ ኪዳን ተመልሰን አንድ ክፍል እናያለን። ከብሉይ ኪዳን ሙሴን እናስታውሳለን። ሙሴ በግብፅ አገር የፈርዖን የልጅ ልጅ ተብሎ እንዳይኖር እግዚአብሔር ከዛ ምድር የሰው ነፍስ በማጥፋት ወደ ምድረ በዳ እንዲህ እንደሄደ እግዚአብሔር ያውቅ ነበረ። እርግጥ ነው ያ ሰው ለወገኖቹ ተቆርቁሮ አንድ ሰው በመግደሉ ሌሎቹ የገዛ ወገኖቹ ሲጣሉ ለመገላገል ቀርቦ እንዴ ግብፃዊውን እንደገደልክ እኔንም ልገለኝ ነው ወይ ሲለው አገር ጥሎ እንደሄደ እናስታውሳለን። በኋላ ከ40 ዓመት በኋላ በዘጸአት ምዕራፍ 3 ላይ እንደገና እግዚአብሔር በራሱ መንገድ መጥቶ ሲያገኘው እና ከግብፅ ባርነት ሕዝቡን ሊያወጣ ሲጠራው እናያለን። ያን ታሪክ በማንሳት ጊዜ አልወስድም። እንዲሁ ለምሳሌ ያህል ነው የጠቀስኩት። ሁለተኛው አብርሃምን ነው የምናየው። አብርሃም ጣዖት ከሚያመልኩ ቤተሰቦች ሆኖ ሳለ ወደ 70 ዓመት ዕድሜ ክልል ውስጥ እንዳለ እግዚአብሔር ከዛ ቤተሰብ ሲጠራው እናያለን። በጣም የሚገርማችሁ ነገር አብርሃም በጾም ጸሎት ሆኖ እግዚአብሔር እንዲጠራው ወይም እግዚአብሔር እንዲገለጥለት ያደረገው ነገር የለም። ነገር ግን አብርሃም ራሱን ከሚያውቀው በላይ እግዚአብሔር ያውቀው ነበርና በዛ ቀን እሱን መጥቶ እኔ ወደማሳይህ አገር ከቤተሰቦች ከአባት ቤት ተለይተህ ውጣ ሲለው ተነስቶ እንደወጣ እናያለን። ምንም ጥያቄ አልጠየቀም። ያናገረው ማን እንደሆነ ስለሚያውቅ ተነስቶ ወጣ። ሌላው የምናየው ጌዲዮንን ነው። ጌዲዮን ማንም ያስበኛል ብሎ ባልጠበቀበት ሰዓት እግዚአብሔር ባለበት ስፍራ መጥቶ እንዳናገረው እናያለን። ጠላቶቹን እንደ አንድ ሰው ሆኖ እንደሚያጠፋ ሲነግረው በምንድን ነው እኔ ይህን የማደርገው? እኔ ከወገኔ ታናሽ ነኝ። ደግሞም አባቶቻችን እግዚአብሔር ከኛ ጋር እንደነበረ ብዙ ተአምር እንዳደረገላቸው ይነግሩናል። ዛሬ ግን ይሄው ያለንበት ብሎ ሲናገር አንተ ኃያል ሰው ብሎ እግዚአብሔር እንደጠራው እናያለን። ሶስተኛው ዛሬ የምናተኩርበት ታሪክ የደቀ መዛሙርቱ ታሪክ ነው። ደቀ መዛሙርቱ ስራቸው አሳ አጥማጅነት ነው። እንደ ወትሮ አሳ ለማጥመድ ወጥተው ሌሊቱን በሙሉ ሲለፏተው ባዶ እጃቸውን ሊሄዱ መረቦቻቸውን ሲያጥቡ ጌታ ወደ እነሱ እንደመጣ ነው። በዛ ታሪክ ውስጥ የምናየው ዋና ነገር የሐዋርያቱ ታሪክ ብቻ ሳይሆን ጌታ ኢየሱስ ክርስቶስ እነሱ ባላሰቡበት ሰዓት ላላሰቡት ዓላማ እነሱን ለአንዴና ለመጨረሻ ተከታዮቹ ለማድረግ ወደዛ ስፍራ እንደመጣ ነው የምናየው። ወገኖቼ ዛሬም እግዚአብሔር እያንዳንዳችንን ባልጠበቅነው ባላሰብነው ሰዓት እግዚአብሔር በራሱ መንገድ ያገኘናል። መንገዱና አደራረጉ የተለያየ ነው። የግዴታ እንደ ሐዋርያቱ ላይሆን ይችላል። ይህንን የመሰለ ጉዳይ እናያለን። እግዚአብሔር አምላክ በዚህ ቃል ላይ እንዲናገረን አጭር ጸሎት እጸልያለሁ። እግዚአብሔር አምላካችን ሆይ እናመሰግንሃለን ስለ ምሕረትህና ስለ ቸርነትህ። እስከ ዛሬ አቆምክ የጠበቅከን፣ ከዚህም በኋላ የምትጠብቀን አንተ ነህ። ክብር ሁሉ ለአንተ ይሁን። ዛሬ ደግሞ ጌታ ሆይ በቃልህ ለእኔም ይህን ሰዓት ደግሞ ይህን ቃል ለሚሰሙት ሁሉ እንድትናገረን እለምንሃለሁ። ቃሉን ላከፈወሳቸው ከመከራቸውም አዳናቸው እንደሚል የሚፈውሰው ቃል ወደ ሁላችን ይምጣ።
እኛም በማስተዋል እንድንሰማ እርዳን። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ስም አሜን። ዛሬ የማነሳላችሁ ታሪክ ከሉቃስ 5 ከ1 እስከ 14 ያለውን ነው። ጌታ ስራውን በራሱ ሰዓት ይሰራል፣ ደግሞም ባልጠበቅነው ሰዓት ወደኛ ይመጣል የሚል ርዕስ ሰጥቻለሁ። ቀደም እንዳነሳሁት እነ ጴጥሮስ ሌሊቱን በሙሉ ሲለፉ አድረው ምንም አሳ ባለመያዛቸው መረባቸውን አጣጥበው ወደ ቤታቸው ሊሄዱ ሲሉ ጌታ ወደ እነሱ መጣ። ጌታ ወደ እነርሱ የመጣው በአጋጣሚ አይደለም፣ በመለኮታዊ እቅዱ ነው። ብዙ ጊዜ አንዳንድ ነገር ሲያጋጥሙን ወይም ሲሆኑ የምንናገረው ነገር አለ። በአጋጣሚ ይሄና ያ ሆነልኝ እንላለን። ለእግዚአብሔር ሰዎች አጋጣሚ የለም። ሁሉም እግዚአብሔር ባቀደውና ባሰበው ሰዓት ይሆናል። ስለዚህ ብዙ ጊዜ የእግዚአብሔር መንገድና የኛ መንገድ ስለማይስማማ የራሳችንን ሐሳብ ከመናገር ተቆጥበን ወደ እግዚአብሔር ሐሳብ ብንገባ የበለጠ ወደ መረዳትና ወደ ተቻለ መንገድ እግዚአብሔር ያመጣናል። ወገኖቼ አምላካችን ሁሉን የሚያውቅ አምላክ ነው። ሁሉን የሚያይ፣ ሁሉን የሚችል፣ በሁሉ ስፍራ የሚገኝ አምላክ ነው። ስሙ የተባረከ ይሁን። እሱ በዛሬ ውስጥ ሆኖ ነገ የሚሆነውን ያውቃል። እንደኛ ሰርፕራይዝ አይሆንም። እኛ ነን ሰርፕራይዝ የምንሆን። ድንገት ያልጠበቅነው ነገር ሲሆን የሚያሳዝን ከሆነ እናዝናለን፣ እንደነግጣለን። የሚያስደስት ከሆነ እንጨፍራለን። በቃ እግዚአብሔር ያን አደረገልኝ እንላለን። በኤርምያስ 1:5 ላይ በሆድ ሳልሰራህ አውቄሃለሁ፣ ከማህፀን ሳትወጣ ቀድሼሃለሁ፣ ለአሕዛብም ነቢይ አድርጌሃለሁ ይላል። ይህን ሰው የቀደሰው መቼ ነው? ከማህፀን ሳይወጣ ቀድሼሃለሁ ይለዋል። ምክንያቱም የእሱን ዴስትኒ የሚያውቅ እግዚአብሔር ነበር። በዛ ስፍራ ላይ ሄደን ስናነብ ኤርምያስ ለተሰጠው ጥሪ በደስታ አይደለም የመለሰው። እኔ ብላቴና ነኝ ብሎ ሲከራከር ነበር። ነገር ግን እግዚአብሔር ማን እንደሆነ ምን ሊሆን እንደሚችል ስለሚያውቅ ነው የጠራው። እነ ጴጥሮስንም ያየን እንደሆነ ምርጫቸው ያቀን አልነበረም። ገና ከመወለዳቸው በፊት እግዚአብሔር በዚህ ሁኔታ እንደሚያልፉ ከዛ በኋላ የሱ ደቀ መዛሙርት እንደሚሆኑ ያቅ ነበር። ስለዚህ በዛ ቀን በዛ ሁኔታ እነሱ በጣም ፍርስትሬት ሆነው ባሉበት ሁኔታ ባዶአቸውን በቀሩበት ሁኔታ በአጋጣሚ አልነበረም ወደ እነርሱ የመጣው። እግዚአብሔር በሰዓት አይወሰንም፣ በሁኔታ አይወሰንም። በሱ ዘንድ አጋጣሚ የሚባልም ነገር የለም። ወገኖቼ ዛሬ ባልጠበቅነው ሰዓት ባላሰብነው ጊዜ ምናልባትም በጣም ተበሳይተን ባለንበት ጊዜ እግዚአብሔር ወደኛ ይመጣል። አንዳንዴ እግዚአብሔር ወደኛ መጥቶ እግዚአብሔር ተናግሮን ሳናስተውል የምናልፍበት ጊዜ አለ። እግዚአብሔር ከዚህ ይጠብቀን። ተስፋ በቆረጥንበት ሰዓት ሳይቀር እግዚአብሔር ወደኛ ይመጣል። እግዚአብሔር ደግሞ ወደኛ ሲመጣ እኛ እንደምናስበውና እኛ እንደምናቅደው ሳይሆን ከዘመናት በፊት በእኛም ሕይወት በሌሎችም ሊሰራ ያለውን ነገር በተቀዳሚነት ከሰራ በኋላ ነው ወደኛ ጉዳይ የሚመጣው። መስራት ያለበትን ይሰራል፣ ማየት ያለበትን ያያል፣ ማድረግ ያለበትን ያደርጋል። ወገኖቼ በመከራ እንኳን ስናልፍ ባልጠበቅነው ሰዓት ይመጣል። አጋርን ታስታውሳላችሁ። በአብርሃምና በሳራ ጥፋት ልጅ እንድትወልድ ተደርጋ በልጁ ምክንያት በሳራና በአጋር መሃል ጦርነት ተፈጠረ። ስለዚህ ምንም አማራጭ አልነበረውም። ከቤት ማስወጣት ነበረበት። ልትሸከም የምችለውን ውሃና ጥቂት ምግብ ሰጥቶ አባረራት። በምድረ በዳ ሆና ግን ውሃው አለቀ፣ ልጇም ሊሞት ሆነ። ሲሞት አሌው ብላ በሩቅ ልጁን አስቀምጣ ታለቅስ ጀመር።
እግዚአብሔር ዓይኗን ከፈተላት፣ የውሃ ምንጭም አየች ይላል። የእግዚአብሔር ስም የተባረከ ይሁን። ባልተጠበቀ ሰዓት፣ በማይመች ሰዓት እግዚአብሔር የሚደርስ አምላክ ነው። እርሱ ወደኛ በሚመጣበት ጊዜ የሚሰራው ስራ አለ። ጴጥሮስን ታስታውሳላችሁ። ያዕቆብ ከተሰዋ በኋላ አይሁድ ደስ እንደተሰኙ አይቶ ጴጥሮስንም ደግሞ አሰረው ይላል ሄሮድስ። በቤተ ክርስቲያን ግን ታላቅ ጸሎት ይደረግ ነበር። ሐዋርያት ሥራ 12 ላይ መልአኩ በዛ ሌሊት መጥቶ ጴጥሮስን ቀስቅሶ ከዛ ከከባድ እስር ቤት እንዳወጣው እናያለን። አምላካችን እንደዚህ ያለ አምላክ ነው። እኛም ማናውቀውን እኛም ማንችለውን የሚያደርግ፣ እኛ ባልጠበቅነው ሰዓት ከተፍ የሚል፣ ማን ይደርስልኛል ስንል በጉዳያችን ጣልቃ ገብቶ መፍትሄ የሚሰጥ ጌታ ነው። ክብር ለስሙ ይሁን። ዛሬ ወገኖቼ ጌታ ወደኛ የሚመጣበት መንገድ ብዙ ነው። ለሁላችን በአንድ አይነት አሰራር አይሰራም። ዛሬ በቃሉ ወደኛ ይመጣል፣ በመንፈሱ ወደኛ ይመጣል። በልዩ ልዩ ሁኔታ ሳለን ወደኛ ይመጣል። በችግራችን ጊዜም እንኳ እግዚአብሔር ወደኛ ይመጣል። እሱ ወደኛ የሚመጣው እኛን ሰርፕራይዝ ለማድረግ አይደለም። የሚሰራው ነገር ስላለ ነው። በችግራችን ጣልቃ ሊገባ ነው። ዛሬ በችግር የምታልፉ ሰዎች ትኖሩ ይሆን? እግዚአብሔር በራሱ ሰዓት በችግራችሁ ጣልቃ ይገባል። የታመማችሁ ብትኖሩ ይፈውሳል። በኑሮ ችግር ውስጥ የምታልፉ ቢኖሩ የቸርነት እጁ ለእናንተ ይዘረጋል። ጌታ ወደነ ጴጥሮስ የመጣው አሳ በማይገኝበት ሰዓት እነሱን ሰርፕራይዝ ሊያደርጋቸው አይደለም። ብዙ አሳ አስጠምዶ ወደ ገበያ በጊዜ ሊሸኛቸው አልነበረም። ከሚጠፋው አሳ የበለጠ ለዘላለም የታሰበውን የክርስቶስ ኢየሱስ ደም የፈሰሰለትን ሕዝብ ለማዳን ለአንዴና ለመጨረሻ ከለመዱት ስራ ወጥተው የእግዚአብሔር ሰራተኛ ለማድረግ ነበረ። ወገኖቼ ጌታ ወደነ ጴጥሮስ እንደመጣ እነዚህ ሰዎች ሲለፉ አድረው ባዶ እጃቸውን እንዳይሄዱ አሳ ያጥምዱ አላለም። ቢሆን ኖሮ አሳ ታውቃላችሁ፣ ብዙ ሰዓት ዝም ብሎ ውጪ አይቀመጥም። ቶሎ ወደ ገበያ ደርሶ መሸጥ አለበት። ቶሎ ወደ ገበያ ደርሰን ባይሆን እንመለሳለን ብለው ይሄ እኔን ግምት ነው የምለው ሊሄዱ ይችሉ ነበር። ጌታ ግን አዋቂ ነው። እንደመጣ ጴጥሮስን ጥቂት ፈቀቅ አድርግ ጀልባህን ነው ያለው። ከዛ በኋላ ወደ ማጥመድ ነው ሄደው። አይደለም ቁጭ አለ ጀልባው ላይ። ጌታ ይከተሉ የነበሩ ሰዎች ብዙ ነበሩና ለነሱ ማስተማሩን ቀጠለ። ወገኖቼ የጌታ ጉዳይ አስቀድሞ የእግዚአብሔር መንግስት ጉዳይ ነው። የነ ጴጥሮስ ችግር ገብቶታል፣ ግን ቀጥታ ወደ እነሱ ችግር ሳይገባ ሌሎች በነፍሳቸው የተቸገሩ ይከተሉት ነበርና መቅደም ያለበትን ካስቀደመ በኋላ ወደ እነ ጴጥሮስ ችግር መጣ። አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ እንጂ ይህም ሁሉ ይጨመርላችኋል እንደሚለው በቀጥታ ያንን ነበር ጌታ ያደረገው። ነገሩን ከጨረሰ በኋላ ቁጥር 4 ላይ ሉቃስ 5 ስምዖን ወደ ጥልቁ ፈቀቅ በል፣ መረቦቻችሁንም ለማጥመድ ጣሉ አለው። እነ ጴጥሮስ ጌታ
የሚያዩን አያዩም፣ የሚያውቀውንም አያውቁም፣ የሚችለውንም አይችሉም። እነሱ የማይችሉትን የሚችል ጌታ መጣ። ክብር ለእግዚአብሔር ይሁን። አንዳንዴ የማንችለው ነገር ሲያጋጥመን እሱን ይዘን ከማልቀስ ወይም ከማዘን ጌታ ሆይ እኔ አቅቶኛል፣ እነሆ ባንተ እጅ ዘረጋዋለሁ፣ ችግር ይሄ ነው እንበለው። ወገኖቼ የሰጠነውን እንቀበላለን፣ የዘራነውን እናጭዳለን። እነ ጴጥሮስ በዛች ቀን በፍጹም መታዘዝ ነው የታዘዙት። ትምህርቱን ሁሉ እስኪጨርስ በትዕግስት ጠበቁ። ኋላ ግን ይሆናል ብለው ያላሰቡት ነገር ነው የሆነው። ጌታ ባዶ ጀልባ ተጠቅሞ ባዶአቸውን ሳይሆን መረባቸውን እስኪቀደድ ድረስ ሞልቶ ብዙ አሳ እንዲይዙ አደረገ። ክብር ለስሙ ይሁን። እነ ጴጥሮስ ጊዜያቸውን፣ ትኩረታቸውን፣ እረፍታቸውን ሳይቀር ለጌታ ሰጡ። እርሱ ደግሞ ሌሊቱን ሙሉ ሲለፉ አድረው ያላገኙትን በአንድ ጊዜ ሰጣቸው። ወገኖቼ ለጌታ የሰጠነው ነገር እንዲሁ የሚቀር አይደለም። ጥቂቱን ሰጥተን በብዙ አትረፍርፎ የሚመልስ ጌታ ነው። የምንቀበለው ደግሞ የሰጠነውን ነው። ስጡ ይሰጣችኋል የሚለው እኮ ይህንንም ያካትታል። ጌታ ሲሰጥ ከኛ እጅ በላይ የሆነ ነገር ነው የሚሰጠው። የምናየውም የምናምነውን ነው። ለማርታ ብታምኚሽ የእግዚአብሔርን ክብር እንድታይ አልነገርኩሽምን አላት። የማርታና የማርያም ወንድም ከሞተ በአራተኛው ቀን ነው ጌታ የመጣው። ማርታ የሚታያት የበሰበሰ የሚሸት አጽም ነው፣ ሬሳ ነው። ጌታ የሚታየው ደግሞ ቆሞ በእግሩ የሚሄድ ሰው ነው። ክብር ለእግዚአብሔር ይሁን። ወገኖቼ ጌታ አንድ ነገር እንድናደርግ ሲጠይቀን ምክንያት በመፍጠር በረከታችንን እንዳናስቀር እንጠንቀቅ። እነ ጴጥሮስ በዚያ ዕለት የጌታን ጥያቄ ላለመቀበል በቂ ምክንያት ነበራቸው። አንደኛ እስከዛ ቀን ድረስ አሳ በቀን ሲጠመድ አይተው አያውቁም። ሁለተኛ በሚያውቁት ስኪል ሌሊቱን በሙሉ ሲለፉ ነበር ያደሩት። አንድ አሳ ሊይዙ አልቻሉም። ስለዚህ ጴጥሮስ ከዛም በፊት እንግዲህ ተገናኝተዋል፣ ያው ገባ ወጣ ይላሉ። በቃ እሱን ደስ ይበለው ያለ ይመስለኛል። ምክንያቱም አነጋገሩን እንደዛ ነው። ጴጥሮስ በህልሙም በእውኑም በጠራራ ፀሐይ ያንን ያህል አሳ አጠምዳለሁ ብሎ አልጠበቀም። ከዛ በፊትም ሲሆን አላየም። ወገኖቼ ለኛ ግራ የሚገባን ለኛ የማይሆን የሚመስለን ጌታ ሲያዝ ግን ይሆናል። ዛሬ ብዙ ምሳሌዎችን መጥቀስ እንችላለን። በዛ አኳያ ጌታን እሺ ብለን ስንታዘዝ ያልጠበቅነው ነገር በህይወታችን ያጋጥመናል ይሆናል። ወገኖቼ ጌታ በምን ሰዓትና መቼ እንደሚመጣ አናውቅም። ዘወትር እርሱን ለማስተናገድ ዘወትር ድምጹን ሰምተን ለመታዘዝ እንዘጋጅ። ተአምራት የምናየው ያን ጊዜ ነው። መቼም ብዙዎቻችን ተአምራት ማየት እንፈልጋለን። ዕውራን ሲበሩ፣ አንካሳ ሲዘል፣ ሙታን ሲነሳ። አንዳንዴ ሁኔታው ምቹ ባልሆነ ሰዓት፣ ተስፋ በቆረጥንበት ሰዓት ይመጣል። አንዳንዴ ልባችን ተሰብሮ ይመጣል። በቃ የኔ ነገር ይሄ ነው ባልንበት ሰዓት ከተፍ ይላል። እሱ በሞተ ማንነት ላይ ህይወት መዝራት የሚችል ጌታ ነው። ስሙ የተባረከ ይሁን።
ማርታ ትከራከር የነበረው የጌታን ኃይልና ማንነት በሞት ላይ እንኳን ስልጣን እንዳለው ስላልተረዳች ነበር። ይሸታል አለች ወንድሟ። እንዳውም የኛ ነገር ባበቃ ሰዓት ነው ጌታ የሱን ነገር የሚጀምረው። እነሆ አዲስ ነገር አደርጋለሁ ያለ ጌታ እንደ ቃሉ ነው። እኛ ግን ካለንበት ሁኔታ ወጥተን አይነ ልቦናችንን በእርሱ ላይ እናድርግ፣ እርሱን እንታዘዝ። ከዛ በኋላ እሱ የሚያደርገውን ነገር ያደርጋል። ወገኖቼ ለእያንዳንዳችን የመጎብኘት ሰዓት አለ። ያንን ሳናስተውል እንዳናስተላልፍ ኢሳይያስ 6:1 እና 2 ላይ ምን ይላል? እነሆ ጨለማ ምድርን ድቅድቅ ጨለማም አሕዛብን ይሸፍናል፣ ነገር ግን በአንቺ ላይ እግዚአብሔር ይመጣል፣ ክብሩም በአንቺ ላይ ይታያል ይላል። ክብር ለእግዚአብሔር ይሁን። ጴጥሮስ ባዶ ጀልባውን ለመስጠት ፈቃደኛ በመሆኑ እርሱ ብቻ ሳይሆን አብረውት የነበሩት ሁሉ የበረከቱ ተካፋይ ሆኑ። ወገኖቼ እግዚአብሔር እኛን ሲባርክ እንዲሁ አንድ የተባረከ ሰው ተብለን እንድንታወቅ ሳይሆን ለሌሎች በረከት እንድንሆን ነው። አብርሃምን ሲጠራው እንደዛ ነው። ባርኬ ለበረከት አረጋለሁ ነው ያለው። በጴጥሮስ ጀርባ ምክንያት በዚያ የነበሩ ሁሉ የሕይወትን ቃል ሰሙ። ጀልባው በአሳ ከመሙላቱ በፊት በዚያ የነበሩት ለስጋቸውም ለነፍሳቸውም የሚተርፍ ነገር እንዲያገኙ አደረገ። በዚህ ታሪክ ውስጥ የምናየው ትልቁ ነገር የነ ጴጥሮስ ሕይወት ለአንዴና ለመጨረሻ ተለወጠ። ከጥቂት ጊዜ በኋላ በስብሶ የሚጠፋውን አሳ ሳይሆን ለዘላለም የሚኖረውን የሰው ልጅ አጥምደው የሚያተርፉ እንዲሆኑ ተጠሩ። ዛሬም የእግዚአብሔር ጥሪ እንደዚህ ነው። እኛ ተዘጋጅተናል ወይ? እኛ እንደዳን ሌሎች እንዲድኑ እግዚአብሔር በእኛ ሕይወት ውስጥ አስደናቂ ነገር ሊያደርግ ይችላል። እግዚአብሔር ሲሰራ የምናየው በእምነት ስንቀርብ ነው። አንድ ታሪክ ትዝ አለኝ። ናይሮቢ ያለን በአገልግሎት ላይ ያለን 4 ልጆች አሉን። የመጨረሻው ልጅ ወደ 1 ዓመት ተኩል ግድም ይሆናል እድሜው። እሱን ቴኬር የሚያደርገው ሁለተኛው ልጃችን ኤፍሬም ነው። እና አንድ ቀን መኪናችን ውስጥ የሚያስፈልገውን ዳይቨርም ሁሉን ነገር ሊያስተካክል ወተትም ሊሰጠው እዛ ቁልፍ ይይዛል። የቤት ቁልፍ አለው። የመኪናውን ቁልፍ ይዟል። ሁሉን ነገር ለልጁ አድርጎ ሲወጣ የመኪናውን ቁልፍ ረስቶት ቆልፎበታል። ደነገጠ እና ከዛ በኋላ የቤቱን ቁልፍ ጸልዮ ሞከረው። እግዚአብሔር የሚያስደንቅ አምላክ ነው። በሩ ተከፈተለት። ከዛ በኋላ በጣም ደስ ብሎት አገልግሎት ጨርሰን ወደ ቤት ስንሄድ አባቢ ዛሬ ጌታን አየሁት አለኝ። እንዴት አልኩት። ጸልዬ የቤቱን ቁልፉን ቤት የመኪናውን እዛው ተቀመጥኩበት ላይ ትቼው ነበር የወጣሁት። እሱን እንትን ስል ከፈተው አለኝ። አላመንኩትም። እስቲ ቁልፉን አምጣ ብዬ የቤቱን ቁልፍ ቆለፍኩና መኪናውን አሁን ቁልፉን አግኝተናል ስለው አይከፍትም። እግዚአብሔር በዛ ቀን 2 ነገር ነው ያደረገው። አንደኛው የዚህን የልጅ እምነት እንዳጠነከረለት ነው። ሁለተኛው እኛም ደግሞ በቁልፍ ማጣት እዛ እንዳንርግጥ ሪዘርቭ ቤት አለን፣ ቤታችን ሩቅ ነው፣ እንዳለፈ አደረገ። ወገኖቼ እግዚአብሔር በተጣበበ ሰዓት ጣልቃ የሚገባ አምላክ ነው። ክብር ለስሙ ይሁን። እንጸልያለን።
ጌታ ሆይ እናመሰግንሃለን። አንተ ድንቅ ነህ፣ ከምንልህ በላይ ነህ። እኛ ባላሰብነው ባልጠበቅነው ሰዓት መጥተህ ድንቅ የምትሰራ አምላክ ነህ። ለነ ጴጥሮስ የሰራኸውን ዛሬም ትደግማለህ። ጌታ ሆይ ለእያንዳንዳችን መቼ ወደኛ እንደምትመጣ ስለማናቅ ተዘጋጅተን እንድንጠብቅህ እርዳን። ደግሞ ዛሬ አንተን ያላወቀች ነፍስ ብትኖር ጌታ ሆይ አግኛት። በዚህ ዓለም ላይ ያለ አንተ የሚያሳርፍ ነገር የለም። ገንዘብ አያሳርፍም፣ ዕውቀት አያሳርፍም፣ ስልጣን አያሳርፍም። የምንቆጥረው ሁሉ የሚያሳርፍ አይደለም ይመስላል። ጠላት ሰይጣን ይህን ብታገኝ ይህን ብትሆን እንዲህ ትሆናለህ ሊለን ይችላል። ነገር ግን የሚያሳርፍ ጌታ ኢየሱስ ብቻ ነው። ለዚህ ነው እናንተ ደካሞች ሸክማቸው የከበደ ሁሉ ወደ እኔ ኑ ከኔ ተማሩ ያለን ለዚህ ነው። ጌታ ሆይ ስለዚህ ቃልህ አመሰግንሃለሁ። ስለ ወገኖቼ አመሰግንሃለሁ። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ስም አሜን። ዛሬ ይህን ቃል ሼር ያረኳችሁ ጳውሎስ ጉልላት ነኝ። በሌላ ፕሮግራም እስካገኛችሁ በጌታ ሰላም ለያችኋለሁ። ተባረኩልኝ ስላዳመጣችሁኝ። ክብር ለእግዚአብሔር ይሁን። አሜን።